ሐጅን ከዓባን አንዴ ካየው ይልቅ ሁለት ያየው ይናፍቀዋል። የሰዎች ልብ ተህዊ ኢለይ የሚንጠለጠልበት አላህ አድርጎት ሁለት ያየው ሶስተኛ ያየው የበለጠ ይናፍቀዋል። ሐጅን ከሚያደርጉት ከሚወፈቁት ኢብራሂም አለይሂ ሰላም ትውስታ ሌጋሲ ከሚደጋግሙት አላህ ያድርገን። ሐጅና ዑምራን አስከታትሉ እሱ እነሱም ድህነትንና ወንጀል ያጸዳሉና ይላሉ ነብዩና መሐመድ አለይሂ ሰላቱ ወሰላም። ለሐጅ ንያ እናድርግ፣ ዱዓ እናድርግ፣ አላህን ማህርታን ጠይቀው። ወስተግፊሩ ፈያ ፈውዘ አልሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። እንደምታውቁት ሐጅ ትልቅ ዒባዳ ነው። የሚወፈቁት ጥቂት ሰዎች ናቸው። አንዳንዴ የገንዘብ አቅም ኖሮ የሐጅ ኮታው ሞልቶ የቀረሰው በዚህ ዓመት እንኳን ይጉዛው አቃል መሄድ ላልተሳካልን ከዓባን ለመርገጥ በዚህ ዓመት ላልታጨን ሰዎች ለራሳችን ተለዋጭ ዒባዳ ማድረግ ይኖርብናል። ኢማም እብኑ ረጀብን አልሐንበሊ አንድ ወርቃማ አባባል አላቸው። ወመን ለም የስተጢዕ ልውቁፈ ቢዓረፋ فليقف عند حدود الله الذي عرفه. الله عرف عليه هدو مقوم ያልተሳካለት ሰው ከአላህ ደንበር ላይ ይቆም ይላል። የአላህ ደንበር አለ፣ ክልሉ አለ፣ የሐራም ገደብ አለ፣ ከሱ ጋር ይቆም ይላል። ومن لم يستطع المبيت بمزدلفة فليبيت على طاعة الله ليقربه ويزلفه. مزدلفة ላይ ማደር ካልተሳካልህ በአላህ ዒባዳ ላይ ስትሰግድ ደር ሊዩቀርበከ ወይዝልፈ እንዲያስጠጋ እንዲያቀርበህ ይላል። ወመን ለም የቅድር ዘብሑ ሐዲሂ ቢሚና ሚና ላይ እኮ እርድ ማድረግ ያልተሳካለት ሰው ፈልየዝበሕ ሀዋህ ሊየብሉገ ልሙና ይላል። ስሜቱን ይረደው፣ የስሜት ንጠቱን ይርገጠው፣ ፍላጎቱን ይግታው። አይን ማየት ትፈልጋለች፣ ቀልብ ብዙ ነገር ይመኛል። ረቀው አንዳንዴ የተመኘውን ሁሉ አታድርገው። አወ ኩለማ ተሽተሂ ተሽተሪ። ሰይድና ዑመር አንድን ሰው አገኙት። የት ይሄድክ ነው አሉት። ወደ መርካቶ። ምን ልታረግ? የሆነ ነገር አሰኝኝና ልገዛ አላቸው። አወ ኩለማ ተሽተሂ ተሽተሪ፣ ሲያሰኝ ትገዛለህ እንዴ አለ። ነፍስ ልጓም የላት። መኪና ዛሬ ይዛል፣ ቀይረው ይላል። አትቀይረው፣ የግድ ኢምፖርታንት ካለው የግድ ሲጠራ ውስጥ ተተገብረዋለህ። ፈልየዝበሕ ሀዋህ ስሜቱን ይረደው፣ ሊየብሉገ ልሙና ፍላጎት ላይ ትደርሳለህ። ወመን ለም የስተጢዕ ዚያረተ በይቲህ ሊአነሁ በዒድ ፈልየቅሱድ ረበ ልበይት ሊአነሁ አቅረቡ ምን ዓብድህ ምን ሐብል ልወሪድ። ሐረም ህዶ ከዓባን መርገጥ ርቆት ያልተሳካለት ሰው የከዓባው ጌታ ከደም ስር በላይ ቅርብ ነውና እሱን ከጅለው ይላሉ ኢብኑ ረጀብ። ያልተሳካልን ሰዎች ስሜታችን እንረደው፣ በአላህ ዒባዳ ላይ እናሳልፍ፣ ደንበሩ ላይ እንቁም፣ እኛም ይሳካልናል። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለ ልመዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢያምሲኩም ወቢየውሚኩም ወለኩም ገዳ። ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم أعز إخواننا في غزة، اللهم انصرهم على اليهود الغاصبين على المعتدين، وارزقهم نصرا مؤزرا. أقر عيوننا بالصلاة في بيتك الحرام. لا إله إلا أنت سبحانك إنا كنا من الظالمين. ألا إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم الجليل يذكركم واشكروه يزدكم واستغفروه يغفر لكم. ألا فأقم الصلاة.